የእግዚአብሔር ቤተሰቦች የድንግል ማርያም የአስራት በኩራት የቃል ኪዳን ልጆች የቅዱስ ገብርኤል ባለሟሎች የአባታችን የርዕሰ ባህታዊ ሊቀ አእላፍ ቆሞስ የአባ ዮሐንስ ተስፋ ማርያም የመንፈስ ቅዱስ ፍሬዎች በእግዚአብሔር ስም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ? እኔ የመጣሁት ከምዕራብ ጎጃም ጎንጅ ቆለላ ወረዳ ማዕከል ገረገራ ቀበሌ ሲሆን የዓለማዊ ስሜ መዝገቡ ሙሉ እባላለሁ። የመጽሐፍ ስሜ ገብረ ትንሣኤ ይባላል። እኔ እጅግ በኮላሊት በሽታ ታምሜ ለ10 ዓመት እኖር ነበረ። ነገር ግን ያለርኩበት ሕክምና የለም ነበረ። ለእድሜ ልክ ጨው እንጀራ እንዳትበላ፣ ጨው እንጀራ ከበላህ እድሜህ ሊቆይ አይችልም ተብዬ ጨው እንጀራ የሚባል ወተከልክዬ ኖር ነበር። ነገር ግን እዚህ በተቀደሰው ተራራ በወንቅሸት መጥቼ በመጠመቅ ተኩላሊት በሽታ ድኜ እገኛለሁ። እኔን የሰማ አምላክ እናንተንም ይስማችሁ። እንዲሁም ልብ ድካም ነበረብኝ። ስራ ቦታ ከሄድኩበት ወድቆላችኋል ኑ ሰዱት ተብሎ ነበር ለቤተሰቦች የሚላክ። ነገር ግን አሁንም በወንቅሸት ገብርኤል መጥቼ በመጠመቅ ከልብ ድካም ነፃ ሁኜ እገኛለሁ። እንደ ማንኛቸውም ስራ እየሰራው እኖራለሁ። እግዚአብሔር አምላክ እናንተን ይስማልኝ። ሁለተኛ የምመሰክረው የማህበረ በኩራት አባል ነኝ። ኃላፊ ነኝ አልልም፣ አባል ነኝ። ነገር ግን እናንተ ማህበረ በኩራት የምትባሉ በሙሉ እንፈልጋችኋለን ብለው የሃይማኖት አባት ጠሩን። ተጠሩን በኋላ ምንድነው ብለን ስንጠይቅ በቃ ትፈልጋላችሁ ኑ ቅረቡ ተባልን። ያው 32 ሚሆን አባል ይዘን ቀርበን 250 ዚንጎ ከሆነ አዳራሽ ስንገባ ያው ወቅታዊ ችግር ያለበት አካል ሁላ ተሰብስቦ እንዲሁም ማህበረ ቅዱሳን የሃይማኖት አባት በሙሉ ሙሉ አዳራሹን ሞልተውት ይገኛሉ። እኛን ከዛ ከወለወሏ ውስጥ ተቀመጡ፣ እናንተ ከሱ ውስጥ ተቀመጡ ተባልነ። ከዛ ማህበረ በኩራት ማለት ምን ማለት ነው ብለው ጠየቁን። እኛ በሚቻለው በምናውቀው ነገር ከምዕራፍ ቁጥሩም ተነስተን ስንናገር እንደሱ እኮ አይደለም። ይህ ማህበረ በኩራት የሚባለው የመጣም እኮ ከሌላ ሀገር ነው። ከሌላ ምንም የማይታወቅ ስም እኮ ነው ይህ ማህበረ በኩራት የሚባል ስም። እናንተማ ከባድ እርምጃ ይወሰድባችኋል ተባልን። እሺ በቃ የሚወሰደውን እርምጃ እንቀበላለን፣ እኛ እውነታውን ነገር እንመሰክራለን፣ እውነታን የያዝን ብለን ስንናገር አይ እናንተ ወንቅሸት የሚባለውን ገዳም ማጠቀጥቁ ከሆነ ማህበረ በኩራት የሚባለውን ስም ተከትላችሁ ማተዱ ከሆነ ወደኛ ተመለሱ፣ ኑ መስቀል እየመታችሁ ተመለሱ ተባልን። እኛ ደግሞ እኛ የዳንበትን ገዳም እንዴት አንጠቀጥቀው ምናላለን? እንዴት አባታችንን በጨነቃችን ሰዓት የደረሱብንን አባት እንዴት እንክዳቸዋለን? በማለት ምላሽ ስንሰጥ በቃ እናንተ ወደ እስር ቤት ትሄዳላችሁ ተባልንና 32ቶችን አባል ወደ እስር ቤት አስገቡን። ከዛ ከታሰርንበት ማዕከል ቀበሌ በበነጋውም ጥያቄ ሲጠይቁን ያችሁ በቃ እውነታዋን ነገር ወንቅሸት እውነታ ነገር ነው መቼም ያለ እውነታዋን ነገር ስንመሰክር እነዚህ አረመኔ ናቸው እኮ እነዚህ እኮ 66 ናቸው። ከምን ነው የመጡ? ወንቅሸት የሚባል እየሄዱ ምንድነው የተጋቱ? እንደው ትንሽ እንደው ቅር አይላቸውም? እኛ ታላላቅ አባቶች እያለን እንዴት የማይመለሱልን አሉ። ወንቅሸት ጸበል ነው እንጂ የሚጋት የላይ ይጋታን ወገኖቼ፣ ምላሽ መልሱ እንጂ የላይ ይሰጣን ወንቅሸት ጸበል እኮ ነው የምንጠጣው፣ እምነት እኮ ነው የምንቀባው። ግን ምንድነው ያሉን እነዛ አሳዳጆች? ምን ሜናውን እየጋታቸው የአባ ዮሐንስ የሚባል አይግፈኛው እውነት የሰማዩ እግዚአብሔር እውነት እንደው እንጃኔ እውነት አንካላ ወረደማ
ከዛ እንደዛ ብለን ስንመልስላቸው እናንተማ ወደ ከፍተኛ እስራት መሄድ አለባችሁ አሉና በበነጋው መኪና ቀረቡ። 32ቶችን ጫኑና በረሃ ይዘውን ገቡ። አሁንም እዛ ሲጠይቁን መልሷ ያች እውነት ነዋ ወንቅሸት ሐሰት ይዘው እንኳን ሲዘባበቱ ይኖራሉ እንኳን የኔ መሰለ ገዳም የዳንበት ልንክድ። አዎ የዳንበት ገዳም ነው። አዎ ማህበረ በኩራት ማለት ገባ ብለህ በቃ መርምር መጽሐፍ ቅዱስ ያለ ነው ብለን ስንመልስ ሚይዙት አማራጭ አጡ። ግማሻቸው የሚያውቁት እነዛ ሰላም አስከባሪዎች ወንቅሸትን እኮ እናውቀዋለን ተው እንጂ እነዚህ ልጆች እውነት አናገር ናቸው ተው ሲሉ እናንተም ለካን 666 ናቸው ኑ በሉ ግቡ ተባሉና የያዙትን ነገር አስወረዱና እንደኛ ታስረው ሰነበቱ። ከዛ በኋላ ሚያረጉት አማራጭ ሲጠፋ አንድ ባንድ 32ቱን ሲጠይቁ ያች መልስ በቃ አላፊ የሚባሉት ማን ናቸው ተባልነ። እኔ ነኝ አልኩኝ። ጓደኞችም አሉ 4 አላፊ ኮሚቴ ተብለን እናንተ ወደ ኋላ ትቀራላችሁ 28ቶችን ልቀቋቸው ተባልነ። እነዚህ ግን ይረሸናሉ። እነዚህ 4ቶች ኮሚቴ ወይ ከተረሸኑ ሌሎችንስ በእኛ ውስጥ ናቸው ይመለሳሉ። እነዚህ ናቸው እያደራጁ እንጂ ሌሎች ይመለሳሉ ተባልነ። 4ቶች ቀረን። ከዛ በኋላ ከቀረን ጀምሮ ጥያቄ በቀን ይጠይቁናል እውነታዋን ነገር። ሰኔ 8 ቀን የታሰርና አሁን ሰኔ 11 ቀን ውጡ ተባልነ። ምንድነው ምን ወጣ? ምን እውነታው ነገር ወጥቶ እነዛ ከሳሾች ይቅረቡና በእናንተ ላይ እውነታዋን ነገር ተነጋግረን ነው እንጂ ምን ወጣ? ምን እውነታ ይዘን ነው ነገ ሲያሳድዱ ነው ስንል አይ ከየበላይ አካል ተደውሎ ልቀቋቸው ተባልነ አሉ። አየው የወንቅሸቱ ታምር።